እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የ10ኛ ክፍል የሂስትሪ ትምህርት ዩኒቱን ጥያቄዎችን አብረን እንሰራለን። እዚህ ዩኒቱ ላይ አፍሪካ ኤንድ ዘ ኮሎኒያል ኤክስፒሪየንስ የሚለው ቶፒክ ላይ ፍሮም 1880s ቱ 1960s ድረስ ያለውን ቶፒክ በጥያቄ መልክ አዘጋጅተናል። እዚህ ቶፒክ ላይ በአጠቃላይ 155 ጥያቄዎችን አዘጋጅተናል። እነዚህ 155 ጥያቄዎች ሙሉ የዩኒት ቱን ቶፒኮች የሚያጠቃልሉ እና ለኢንትራንስ ኤግዛም እንዲሁም ደግሞ ለክፍላችሁ የፈተና ዝግጅት በቀላሉ እና በአጭር ጊዜ ውስጥ እንድትዘጋጁ ቶፒኩንም በአጭር ጊዜ አንደርስታንድ እንድታደርጉ የሚያግዙ ጥያቄዎች ናቸው። ሌሎችም የትምህርት አይነቶች ከ9ኛ እስከ 12ኛ ክፍል እንደዚሁ እየሰራ እንገኛለን። እነሱንም እንድትከታተሉ እንላለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አብረን እንቀጥላለን። እነዚህን ጥያቄዎችና ሌሎችን በርካታ ጥያቄዎች የያዘ አጋዥ መጽሐፍ አዘጋጅተናል። መጽሐፉ ጥያቄዎችን ከነ መልስና ማብራሪያ ጋር የያዘ ነው። ይህንን መጽሐፍ በፒዲኤፍ ወይም በሶፍት ኮፒ ማግኘት ከፈለጋችሁ እዚህ ጋር በተቀመጡ አድራሻዎች ጻፉልን። ለአሁኑ ወደ ቶፒኩ እንለፍ። ነምበር 1 ዋት ዋዝ ዘ ሜን ሪዝን ፎር ዩሮፒያን ካንትሪስ ቱ ኮሎናይዝ አፍሪካ? ኤ ዘ ዲዛይር ቱ ስታብሊሽ ዲሞክራቲክ ሪጅምስ ኢን አፍሪካ። B. Maintain power, promote mutual trade relationships. C. To exploit rich African resources. D. To stop the slave trade. C. To exploit rich African resources ነው ዋና እንትናቸው አፍሪካን ኮሎናይዝ ማድረግ የፈለጉት ኢሮፒያን ወይም አፍሪካን በቅኝ ግዛት መያዝ የፈለጉት በዋናነት ሪሶርስ ፍለጋ ነበረ። ምንድነው ከዛ በፊት ግን ኢንዱስትሪያል ሪቮሉሽን ከመስፋፋቱ በፊት ያው ስሌቭ ትሬድ ነበር አይደለ? የባሪያ ንግድ ከአፍሪካ ወደ ሌሎች የአገራት ስፔሻሊ ወደ ኒው ወርልድ ወይም አሜሪካ እየሄዱ የጉልበት ስራ ይሰሩ ነበረ። የጉልበት ስራ ደግሞ በዋናነት ግብርና ላይ ነበረ መሰረቱ። እዛ ግብርና ላይ ሲሰሩ ከግብርና ወደ ኢንዱስትሪ በማደጋቸው ኤሮፓያኖች ለኢንዱስትሪያቸው ደግሞ ጥሬ ዕቃ የሚሆን ወይም ግብአት የሚሆን ሪሶርስ ፍለጋ ከዛ በኋላ አፍሪካን መቀራመት ወይም ደግሞ አፍሪካን ቅኝ መያዝ ዋና አላማቸው አደረጉ ማለት ነው። ቱ ዋን ኦፍ ዘ ፎሎዊንግ ካኖት ቢ ኮዝ ኦፍ ፎር ዘ ፌለር ኦፍ ኤርሊ አፍሪካን ሬዚስታንስ ሙቭመንት አጌንስት ዩሮፒያን ኮሎኒያል አድሚኒስትሬሽን። ኤ ዘ አፍሪካንስ ኢንክላይኔሽን ቱ ኮሎኒያል አድሚኒስትሬሽን ዳን ዜር ኢንዲጂኒየስ ሲስተም። ቢ አብሰንስ ኦፍ ኢፌክቲቭ ኦርጋናይዜሽን። ሲ ላክ ኦፍ unity among Africans. D. Africans were poorly armed. A. The Africans' inclination to colonial administration than their indigenous systems. አንዱ እንትን ምንድነው አፍሪካውያን በቅኝ ግዛት አንገዛም ብለው ሪዚስት ሲያደርጉ ወይም ደግሞ ሲያምፁ በኤሮፓያኖች ላይ ሲያምፁ ፌል ያደረገበት አንዱ ምክንያት ያልሆነው የትኛው ነው? ሶ አርሊ አፍሪካን ሬዚስታንስ ሙቭመንት ፌል ዲው ቱ ፋክተርስ ላይክ ዘ አብሰንስ ኦፍ ኢፌክቲቭ ኦርጋናይዜሽን። አፍሪካ አንድ አልነበረም ማለት ነው። ላክ ኦፍ ዩኒቲ አመንግ አፍሪካን ኮሚኒቲስ፣ በኮሚኒቲ መካከልም ዩኒቲ አለመኖር፣ አንድነት አለመኖር። ዜር ፑር አርማሜንት ኮምፔር ቱ ዩሮፒያን ፎርስስ፣ ከዩሮፒያን ይልቅ የአፍሪካውያን አርማመንት ወይም የጦር መሳሪያ ያው ዝቅ ያለ መሆኑ ኤሮፓያኖች የተሻለ መሳሪያ መታጠቃቸው አፍሪካውያንን በቀላሉ ለኮሎናይዜሽን እንትን ብሏቸዋል ማለት ነው። ስለዚህ አፍሪካውያን እነሱ መቋቋም ያልቻሉባቸው ዋና ዋና ምክንያቶች እነዚህ ናቸው ማለት ነው። ዩኒቲ ማጣት፣ ኦርጋናይዝ አለመሆን፣ የመሳሪያዎቻቸው ብቁ አለመሆን ነበር ማለት ነው አፍሪካውያን። ነምበር 3 ኦል ፎርምስ ኦፍ ኮሎኒያል ሩል ሼር ኮመንሊ A. Assimilation policy. B. Divide and rule policy. C. Association policy. D. Democracy. B. Divide and rule policy. A. Divide and rule policy was a common strategy used by colonial powers to weaken resistance by creating division among ethnic groups and communities ማለት ነው። ከፋፍለ ግዛ ማለት ነው። እንትን ስንል በአማርኛ ስንተረጉመው እርስ በርስ እንዳይተማመኑ አንዱ ኢትኒክ ግሩፕ አንዱ ብሔር በሌላኛው ላይ እንዲነሳ አፍሪካውያን እርስ በርስ እንዲዋጉ በማድረግ ነበረ ዋና
እንትን ያሉት ማለት ነው። ኮሎናይዜሽን ሲካሄድ ወይም ደግሞ ቅኝ ግዛት ሲገዙ አንዱን በሌላኛው ላይ እያስነሱ እርስ በርስ እንዲዋጉና ከዛ ደግሞ እነሱ ሲዳከሙ ኤውሮፓውያን በቀላሉ ቅኝ ግዛት መግዛት ይችላሉ ማለት ነው። ስለዚህ ፖሊሲው ምን ነበር? ዲቫይድ ኤንድ ሩል ፖሊሲ ነበር ማለት ነው። ይሄኛው ፖሊሲ በብዛት ኢትዮጵያን እንደዛ ተጠቅሟል ይባላል። ጣሊያን ኢትዮጵያን በቅኝ ግዛት ለመግዛት ስትመጣ ያው በአድዋ ጦርነት ተሸንፋ ተመልሳለች። ከዛ በኋላ ግን ምንድነው ያደረጉት? ኢትዮጵያውያን አንድ ከሆኑ አንችላቸውም፣ ስለዚህ በምን ከፋፍላቸው? በብሔር ከፋፍለን መግዛት እንችላለን የሚል ሰነድ አዘጋጅተው ፖሊሲ ቀርጸው የጣሊያኖች ያንን ፖሊሲ ይዘው ነው ወደ ኢትዮጵያ ድጋሚ ከ40 ዓመት በኋላ የመጡ ማለት ነው። ከ40 ዓመት በ1930ዎቹ 34 35 አካባቢ ድጋሚ ወረራ አካሂደዋል ማለት ነው። ዜን ያን ወረራ በሚያካሂድበት ጊዜ ይሄ ሰነድ እስከዛሬ ድረስ ለኢትዮጵያውያን እንትን ጠንቅ ሆኗል ይባላል። አሁንም ኢትዮጵያውያን ያው በብሔር እንትን እንላለን እንጣላለን እኮ አንዱ ብሔር ከሌላኛው ጋር የሚጋጭበት አንዱ ምክንያት ጣሊያኖች የዛኔ ጣሊያኖች እንዲሁም እንግሊዞች ምንድነው የጻፉት ዶክመንት ነው ዲቫይድ ኤንድ ሩል ፖሊሲ የሚባለው ማለት ነው። ነምበር 4 በድራርድ ኪሊንግ ፖይም the white man's burden reflected the idea that the white race had become a burden on other races. B. white man had responsibility to civilize other races. C. colonialism was a burden brought by a white man on others. D. the white man should not carry the burden of colonialism. B. the white man had a responsibility to civilize other races. ይሄ የበርያርድ ኪፕሊንግስ ፖይም ግጥም ምን አይነት ግጥም ነበር? ርዕሱ ዘ ዋይት ማንስ በርደን የሚል ታይትል ያለው እንትን ነው። እሱ ሪፍሌክት የሚያደርገው መልእክቱ ምንድን ነው ነው? ሶ ዚስ ፖይም ሰጀስትድ ዛት ኢት ዋዝ ዘ ዲዩቲ ኦፍ ኢሮፒያንስ ዘ ዋይት ማን ወይም ነጮች ማለት ነው ቱ ሲቪላይዝ ነን ኢሮፒያን ፒፕልስ ነጮች ነን ኢሮፒያን የሆኑትን አፍሪካንን ጨምሮ ማለት ነው ሲቪላይዝ ለማድረግ እንትን አላቸው ኃላፊነት አለባቸው ማለት ነው። ምክንያቱም ሌሎቹ አልሰለጠኑም፣ ኢሮፓያኖች ሲቪላይዝድ የሆኑ የሰለጠኑ ናቸው። ስለዚህ ነጮች ሌሎቹን ዓለማት የማሰልጠን ኃላፊነት አለባቸው የሚል መልእክት የያዘ ነው የኛው the white man's burden የሚለው ማለት ነው። 5 civilizing mission as a justification for European colonization for other lands. A. considers other people as agents of historical change. B. considers Europe as less civilized compared to other peoples. C. considers colonialism as the enslavement of other people. D. considers that colonialism is good for the colonized. D. considers that colonialism is good for the colonized ማለት ነው። ሶ civilizing mission claimed that colonization was beneficial to the colonized because it brought European education, religion and governance. ስለዚህ ይሄ ሲቪላይዚንግ ሚሽን የሚባለው ወይም ደግሞ በዛ ወቅት የነበረው በኮሎናይዜሽን ጊዜ ለሌሎቹ ምን አይነት እንትን ነበረው ነው ጀስቲፋይ የሚያደርገው ምን አይነት ነበረ ጥቅሙ። ሶ ቤኔፊሻል ፎር በኮሎኒ የተያዙ ሀገራት ምን ምን ይዞላቸው መጥቷል ይላል። ኤዱኬሽን፣ ሪሊጅን እና ገቨርናንስ መንግስት አስተዳደር፣ ሃይማኖትን፣ የትምህርት ስርዓትን በኮሎናይዜሽን ይዞ ገብቷል። ዚስ ጀስቲፊኬሽን ማስክድ ዘ ኤክስፕሎይቴሽን ኦር ዲስትራክሽን ኦፍ ሎካል ካልቸርስ ኤንድ ሲስተምስ። አሁን በኮሎኒ የተያዙ ሀገሮች ለምሳሌ በእንግሊዝ የተገዙ ሀገራት ኬንያን ጨምሮ አሁን ምስራቅ አፍሪካ በአብዛኛው በእንግሊዝ ነው የተገዙ። ለምሳሌ ሶማሌ፣ ጅቡቲ፣ ሱዳን እነዚህ ሀገራት በአብዛኛው በእንግሊዝ የተገዙ ናቸው እና ኬንያን ብንወስድ ለምሳሌ እንግሊዘኛ
የሚወራበት ሀገር ነው። የኬንያ ገበሬ ጭምር ነው እንግሊዝኛ በደንብ ፐርፌክትሊ የሚያወሩት ማለት ነው። ይህም የቅኝ ግዛት አንዱ ውጤት ነው። ሌላም እንደዚሁ ኤዱኬሽናል ሲስተም፣ ሪሊጅን፣ ሃይማኖት፣ የመንግስት አስተዳደርን ይዞ ገብቷል እና ቅኝ ግዛት ለተገዙት አፍሪካውያን ትልቅ አድቫንቴጅ ነበረው ይላል። ይሄ ግን ዋና አላማው ምንድነው? እንደዚህ የሚልበት ምክንያት ከበስተጀርባ ያላቸው አላማቸውን ለመሸፈን ነው። ማስክድ ይላል። ማስክድ ዘ ኤክስፕሎይቴሽን ኤንድ ዲስትራክሽን ኦፍ ሎካል ካልቸርስ ኤንድ ሲስተምስ የሎካል ካልቸር እና ወይም አገር በቀል ባህል፣ ሃይማኖት የሚባሉ ነገሮች ይጠፋሉ ማለት ነው። በእነዛኞቹ ይዋጣሉ። ፕላስ ደግሞ ኢሮፒያን ይህን የሚያስወሩት ለትምህርት፣ ለሪሊጅን፣ ለገቨርናንስ ነው። ሌሎች ቅኝ ግዛት የገዛናቸው ሀገሮች በዚህ አድቫንቴጅስ ናቸው የሚሉት ዋና ምክንያታቸው ምንድን ነው? ጥሬ እቃውን ወይም ሮ ማቴሪያልን ኤክስፕሎይት እያደረጉ እንደሆነ እንዳይታወቅባቸውም አንዱ ምክንያት ነው ማለት ነው። 6 which of the following was not agreed upon the Berlin Conference? A. Free trade along major African rivers. B. Ground rules for future appropriation of the African continent. C. The recognition of the Congo Free State. D. None of the above. D. None of the above. ይሄ ከበርሊን ኮንፈረንስ ጋር አግሪ የማያደርገው የማይስማማው የትኛው ነው ይላል። ሁሉም ፍሪ ትሬድ አሎንግ ሜጀር አፍሪካን ሪቨርስ የሚል አለው። ግራውንድ ሩልስ ፎር ፊውቸር አፕሮፕሪዬሽን ኦፍ አፍሪካን ኮንቲነንት፣ ሪኮግኒሽን ኦፍ ኮንጎ ፍሪ ስቴት የሚሉት ሁሉ የበርሊን ኮንፈረንስ አካላት ናቸው ማለት ነው። በርሊን ኮንፈረንስ from 1884 to 1885 ከ1884 እስከ 1885 ድረስ የነበረ laid out rules for the partitioning of the African among European powers አፍሪካንን በኢሮፒያን ፓወርስ እንከፋፈላቸው እንቀራመታቸው የሚል አይነት አግሪመንት ነበረ። የበርሊን አግሪመንት የሚባለው አግሪመንትስ ኢንክሉድ ፍሪ ትሬድ አሎንግ ሜጀር ሪቨርስ በሜጀር ሪቨርስ አካባቢ ፍሪ ትሬድ ወይም ነፃ ንግድ መኖር አለበት። ሪኮግኒሽን ኦፍ ኮንጎ ፍሪ ስቴት ኤንድ ግራውንድ ሩልስ ፎር ቴሪቶሪያል ክሌም የሚል ይዘቶች ነበሩት ማለት ነው። 7 the concept of colonialism is inseparably tied to that communism, socialism, feudalism, imperialism. ኢምፔሪያሊዝም ነው። ከኢምፔሪያሊዝም ጋር ነው የሚሄደው አብሮ። ይሄ ኮሎናይዜሽን የሚለው ወይም ኮሎኒያሊዝም የሚባለው ቅኝ ግዛት የሚባለው ከኢምፔሪያሊዝም ጋር የሚሄድ ሲስተም ነው ማለት ነው። ኦኬ ኢምፔሪያሊዝም ስንል ምን ማለት ነው? ኮሎኒያሊዝም ኤንድ ኢምፔሪያሊዝም አር ኢንተርኮኔክትድ ኮንሰፕትስ፣ አንድ ናቸው፣ ኢንተርኮኔክት ያደርጋሉ ኢምፔሪያሊዝም እና ኮሎኒያሊዝም። ኮሎኒያሊዝም ሪፈርስ ቱ ፕራክቲስ ኦፍ ስታብሊሽንግ ኮንትሮል ኦቨር ፎሪን ቴሪቶሪስ ማለት ነው። ኮሎኒያሊዝም ምን ማለት ነው? የሌላን አካባቢ መውረር እና የመያዝ ሂደት ነው ይሄ ኮሎኒያሊዝም የሚባለው ማለት ነው። ኦፍን ትሩ ሴትልመንትስ ኤንድ ኤክስፕሎይቴሽን ኦፍ ሪሶርስስ፣ ሌላን አካባቢ የሚይዘው ዋና ምክንያቱ ምንድን ነው? ሪሶርስን ኤክስፕሎይት ለማድረግ ማዕድናትን ሊሆን ይችላል፣ ሌሎች ጥሬ ሀብቶችን ለመቀራመት ሊሆን ይችላል። ፕላስ ደግሞ እዛ አካባቢ ሰፍሮ ለመኖርም ሊሆን ይችላል። ኢምፔሪያሊዝም ኦን ዘ አዘር ሃንድ ምንድነው? ኢዝ ብሮደር ፖሊሲ፣ በጣም ትልቅ ሀሳብ ነው ይሄ ኢምፔሪያሊዝም የሚባለው። እንዲሁም ደግሞ አይዲዮሎጂ ነው፣ ርዕዮተ ዓለም ነው። ዛት ድራይቭስ ሰች አክሽንስ ኢት ኢንቮልቭስ ኤክስቴንዲንግ ኤ ካንትሪስ ፓወር ኤንድ ኢንፍሉዌንስ ትሩ ዲፕሎማሲ ኦር ሚሊታሪ ፎርስ ማለት ነው። ይሄ ኢምፔሪያሊዝም ማለት የአንድን ሀገር ፓወር አቅም እና ተጽዕኖ ከፍ ማድረግ፣ ማስፋፋት፣ በሌሎች ሀገሮች ላይ ተጽዕኖ ማሳደር በጉልበት በሚሊታሪ እንዲሁም ደግሞ በዲፕሎማሲም ሊሆን ይችላል። በዲፕሎማሲም ሀያል መሆን፣ የሌሎች የበላይ መሆን ማለት ነው ኢምፔሪያሊዝም ማለት ነው። ስለዚህ ኢምፔሪያሊዝም ከኮሎኒያሊዝም ጋር ይገናኛል ማለት ነው። ኮሎኒያሊዝም ሄዶ መውረር፣ የነዛን ሀገር ማዕድናት መውረር ነው።
ይሄኛውም ፓወርን ከፍ ማድረግ እና የበላይነትን ማሳየት ስለሆነ ማለት ነው። 8 one of the following factors facilitated the expansion of colonialism in the 16th century. A. Advance in navigational technology, reformation, bartering, industrial revolution. ኤ አድቫንስስ ኢን ናቪጌሽናል ቴክኖሎጂስ ነው። ኦኬ ኮሎኒያሊዝም እንዲስፋፋ በ16ኛው ሴንቸሪ አንዱ ፋክተር ምንድነው? የናቪጌሽናል ቴክኖሎጂስ የሚባሉት ወይም ደግሞ ለአሳሾች የሚጠቅሙ የተለያዩ ኢንቬንሽንስ ነበሩ። እነዚህ ኢንቬንሽንስ መኖራቸው ለምሳሌ ማፕ ሜኪንግ፣ የካርታ ስራ፣ ዴቨሎፕመንት ኦፍ ሞር ሶፊስቲኬትድ ሺፕስ ላይክ ዘ ካራቫን፣ የተለያዩ መርከቦች መሰራታቸው ከአንድ ቦታ ወደ ሌላ ቦታ ኤክስፓንድ እንዲያደርጉ እና ኮሎኒያሊዝም ኤክስፓንድ እንዲያደርግ እንደ ፋክተር ነው ማለት ነው። ሶ ዚስ አድቫንስመንት አላውስ ካንትሪስ ላይክ ስፔን ኤንድ ፖርቹጋል ቱ ስታብሊሽ ኮሎኒስ ኢን አሜሪካስ፣ አፍሪካ ኤንድ ኤሽያ። በኮሎኒ የተያዙ እነዚህ ሶስት እንትኖች ናቸው። ስፔሻሊ አሜሪካ፣ አፍሪካ እና ኤሽያ ማለት ነው። በአውሮፓውያኖች ነው የተያዙት። 9 the legitimate trade in the 19th century was a trade based on an equal exchange of goods among Africans. B. made between the Africans and European businessmen. C. in which African raw materials were exchanged for European goods. D. a business that supported the slave trade. ሲ in which African raw material was exchanged for European goods ማለት ነው። ይሄ ሌጂትሜት ትሬድ ኢን ዘ 19th ሴንቸሪ የነበረ ነው። ይሄ ሪፈርስ ቱ ዘ ትሬድ ሪሌሽንሺፕ ቢትዊን አፍሪካ ኤንድ ዩሮፕ፣ በአፍሪካ እና በዩሮፕ መካከል የነበረ የትሬድ ሪሌሽንሺፕ ነው። ፎከስድ ኦን ኤክስቼንጂንግ አፍሪካን ሮ ማቴሪያልስ ሰች አስ የፓልም ኦይል፣ አይቮሪ እና ረበር ፎር ዩሮፒያን ማኒፋክቸርድ ጉድስ ማለት ነው። አፍሪካውያን እነዚህን ሮ ማቴሪያል ለኢሮፓያኖች ይሸጣሉ ወይም ከአፍሪካ ይጓጓዛሉ። እንደገና ደግሞ ኢሮፓያን እነሱ ያመረጡትን የአፍሪካን ጥሬ ዕቃ ተጠቅመው ያመረቱትን ወደ አፍሪካ ይሸጣሉ ማለት ነው። ለአፍሪካ መልሰው ይልካሉ ማለት ነው። 10 what is the definition of colonialism? A. the expansion of trade between countries. B. the direct and total domination of one country by another. C. mutual relationship between the nations. D. abolition of slave trade activities. B. direct and total dominant of one country by another ማለት ነው። አንድ ሀገር ዳይሬክት እና ቶታል ዶሚኔት ማድረግ ወይም ደግሞ የበላይነትን ማሳየት መውረር ነው። ይሄ ኮሎኒያሊዝም ይባላል። It refers to one country's domination over another involving control of state authority ማለት የስቴት አውቶሪቲን ስልጣንንም ሁሉ ኮንትሮል እስከ ማድረግ ይደርሳል ማለት ነው። 11 what term describe the policy of using power to rule another nation? ኢምፔሪያሊዝም፣ ኮሎኒያሊዝም፣ ሌጂቲሜት ትሬድ፣ ኤክስፕሎሬሽን። ኢምፔሪያሊዝም ነው ይሄ ፖሊሲ ነው። ፓወርን ተጠቅሞ ሌላን ሀገር ምን ማድረግ ነው? መግዛት እንደማለት ነው። ይሄ ሶ ኢምፔሪያሊዝም ኢዝ አ ፖሊሲ ኦር ቢሊፍ ኦፍ ዩዚንግ ኢንፍሉዌንስ ቱ ኮንትሮል አዘር ኔሽንስ፣ ሌሎች ኔሽንን ምን ማድረግ ነው? ኮንትሮል ማድረግ ወይም ኢንፍሉዌንስ ማድረግ ነው ይሄ ኢምፔሪያሊዝም። 12 which era marked the shift from human commerce to commodity trade in Africa? A. Atlantic slave trade. B. the age of exploration. C. the era of legitimate trade. D. the industrial revolution. C. the era of legitimate trade ነው ይሄ ፍሮም ሂውማን ኮሜርስ ቱ ኮሚዲቲ ትሬድ ወይም ከባሪያ ንግድ ወደ ኮሚዲቲ ሽፍት ሲያደርግ ኤራ ኦፍ ሌጂቲሜት ትሬድ ነው የነበረው። ይህ ምን ማለት ነው? ኢንስቴድ ኦፍ ስሌቭስ ከመሸጥ ይልቅ ካሽ ክሮፕን
ሮ ማቴሪያሎችን ትሬድ ማድረግ መሸጥ ኢንቮልቭ ያደረጉበት ነው። ሮ ማቴሪያሎችን ወደ ኢሮፕ ከዛ ደግሞ የተሰሩትን እንደገና ወደ አፍሪካ ስለነበረ ማለት ነው። 13 ዋይ ዲድ ዘ ሌጂቲሜት ትሬድ ኢን አፍሪካ ኢመርጅ? ኤ ዘ ዲክላይን ኦፍ ኤሮፒያን ማርኬትስ፣ ቢ ዘ አቦሊሽን ኦፍ ዘ ስሌቭ ትሬድ፣ ሲ ዘ ስፕሪድ ኦፍ ክርስቲያኒቲ፣ ዲ ዘ በርሊን ኮንፈረንስ። ቢ ዘ አቦሊሽን ኦፍ ዘ ስሌቭ ትሬድ ነው። ስሌቭ ትሬድ ካበቃ በኋላ ያው ሌጂቲሜት ትሬድ ነው የተተካ ማለት ነው። ስለዚህ አንዱ ኢመርጅ ያደረገበት ምክንያት አቦሊሽን ኦፍ ስሌቭ ትሬድ ነው ማለት ነው። 14 ዋት ዋዝ አ ኪ ፋክተር ኢኔብሊንግ ዩሮፒያን ኤክስፕሎሬሽን ኢን ዘ ሴንቸሪ? ኤ አድቫንስድ ሚሊታሪ ቴክኖሎጂ፣ ቢ ሰፖርት ፍሮም ሚሽነሪስ፣ ሲ ዲስከቨሪ ኦፍ ጎልድ ኢን አፍሪካ፣ ዲ ኢኖቬሽንስ ኢን ናቪጌሽናል ቴክኖሎጂ። ዲ ኢኖቬሽንስ ኢን ናቪጌሽናል ቴክኖሎጂስ ነው። የናቪጌሽናል ቴክኖሎጂስ መስፋፋታቸው አንዱ ኪ ፋክተር ነው። ቅድም እንዳልነው መርከቦች፣ ኮምፓስ ምናምን እነዚህ የሚባሉ ናቪጌሽናል ቴክኖሎጂስ ኢንቬንት እያደረጉ መምጣታቸው አውሮፓዎቹን ምን አግዟቸዋል? ግሎባሊ ትራቭል እንዲያደርጉ ወይም ደግሞ ግሎባሊ እንዲጓዙ እና ለምሳሌ አሳሾች የሚባሉት ከዛ በፊት የነበሩ ናቸው አይደል? አሜሪካን ያገኙ ጀምሮ ዓለምን የዞሩ እነ ቫስኮ ደ ጋማ፣ ማጀላን ምናምን የምንላቸው ከዛ በኋላ ነው የተለያዩ ዓለማት እንዳሉ ካወቁ በኋላ አውሮፓውያኖች ዜን ብዙ ጥናት አድርገው ከዛ በኋላ ነው ያው ኮሎናይዜሽን ምናምን የሚባለው እና ወደ ሌሎች ሀገሮች መስፋፋት የመጣው የነዚህ ናቪጌሽናል ቴክኖሎጂስ እያደገ መሄድ ነው። 15 which group contributed significantly to African colonization after the 80s 50s? A. Early European scientists, B. European government agents, C. African tribal leaders, D. Muslim traders. B. European government agents በዋናነት አፍሪካን ኮሎናይዜሽን ኮንትሪቢዩት ያደረጉ ግሩፖች እነዚህ። 16 why did missionaries fail to convert a significant number of African to Christianity by the late 19th century? A. Their limited resources, B. resistance from African rulers, C. reliance on the European governments for support, D. lack of effective communication skills. C. reliance on European governments for support ነው። ለእነዚህ ሚሽነሪ የሚባሉት አፍሪካ ውስጥ ክርስትናን ለማስፋፋት እንትን ያሉት ዩሮፒያኖች ፌል ያደረገባቸው አንዱ ምክንያት ምንድነው? በአውሮፓውያን ገቨርንመንት ሰፖርት መደረጋቸው ነበር። ሶ ሚሽነሪስ ተርንድ to governments when their conversion effort were unsuccessful. 17 what does the term civilized nation imply? A. equal partnership between Europeans and Africans, B. Europeans bringing civilization, commerce and Christianity to Africa, C. Africa's teaching Europeans about their traditions, D. trade agreements between Europe and Africa. B. Europeans bring civilization, commerce and Christianity to Africa ማለት ነው። ይሄ ሲቪላይዚንግ ሚሽን የሚባለው ወይም ደግሞ ኢሮፒያኖች ሌሎች ነን ኢሮፕ የሆኑትን እንትን ምን ማድረግ የማሰልጠን ኃላፊነት አለባቸው የሚል ነበር አይደል? ቅድም ያየነው። So Europeans it was justification for the colonization suggesting Africans were inferior ማለት ነው። አፍሪካ ኢንፌሪየር እንደነበሩ ወይም ደግሞ የበታች እንደነበሩ አንዱ ወይም ያልሰለጠኑ ስለነበሩ ሲቪላይዜሽን ያስፈልጋቸዋል፣ ኮሜርስ ያስፈልጋቸዋል፣ ክርስቲያኒቲ ያስፈልጋቸዋል ለአፍሪካውያን የሚል ነበረ ማለት ነው። የሲቪላይዚንግ ሚሽን የሚለው
18 which raw material was not commonly traded during the legitimate commerce era? palm oil, gold, rubber, machinery ነው። ይህ ሌጂትሜት ትሬድ የሚባለው በምንድን ነው የሚታወቀው? በዋናነት ሮ ማቴሪያልን ለአውሮፓዎች የመሸጥ ሂደት ነበረ። ስለዚህ ረበር፣ ጎልድ እና ፓልም ኦይል ሶስቱም ሮ ማቴሪያልስ ነበሩ ለኢሮፒያንስ የሚሸጡ ማለት ነው። ማሽነሪ ግን ኖት ዘ ትሬድድ አይተም። 19 what was the white man's burden? A. the responsibility of Africans to learn Western ways. B. the moral duty of Europeans to civilize non-Western people. C. the mandate from the Berlin Conference. D. an African-led movement to oppose colonization. ቢ ምንድነው? ሞራል ዲዩቲ ነው። የአውሮፓውያኖች ሞራል ዲዩቲ ነው አለ። ምን ለማድረግ? ቱ ሲቪላይዝ ነን ዌስተርን ፒፕልስ፣ ከአውሮፓ ውጭ ያሉትን ሌሎች ሀገራትን ሲቪላይዝ ለማድረግ ለማሰልጠን የተሰጠ ሞራል ዲዩቲ የሞራል ኃላፊነት ማለት ነው። ይሄ ሞራል አይሜን ዋይት ማንስ በርደን የሚለው ቅድም እንዲያው በግጥም ያየ ነው ማለት የግጥም ታይትል ያለው ፖይንት ታይትል ያለው ማለት ነው። 20 which event marked the formalization of the scramble for Africa? A. the Berlin Conference, Industrial Revolution, the abolition of slavery, the missionary movements. A. the Berlin Conference ነው። በርሊን ኮንፈረንስ አንዱ ምንድን ነው? ኤቨንት ነው። ስክራምብል ፎር አፍሪካ ማለት አፍሪካን መቀራመት የሚል ነበረ። አንዱ የበርሊን ኮንፈረንስ በ1880 አካባቢ የተካሄደ ኮንፈረንስ ነው። ሶ ዘ በርሊን ኮንፈረንስ ሬጉሌትድ ኢሮፒያን ኮሎናይዜሽን ኤንድ ትሬድ ኢን አፍሪካ ማለት ነው። ኢሮፒያኖች አፍሪካን ሲቀራመቱ እንዴት መግዛት አለባቸው፣ እንዴት ማስተዳደር አለባቸው፣ የንግድ እንትን ምን መሆን አለበት የሚለውን ሀሳብም ዲስከስ ያደረጉበት ነው። ይሄ ስክራምብል ፎር አፍሪካ የሚለው የበርሊን ኮንፈረንስ ማለት ነው። 21 what percentage of Africa was under foreign rule before 1880s? 10, 50, 75, 90. 10% ነበረ። ኦኬ ኦንሊ ኮስታል ኤሪያስ የሚባሉት እነዚህ የባህር አካባቢ ያሉት አካባቢዎች ዌር አንደር ፎሪን ኮንትሮል ቢፎር ዘ ስክራምብል ፎር አፍሪካ ማለት ነው። ከበርሊን ኮንፈረንስ በፊት 10% ኦፍ የአፍሪካ ሀገራት ነበሩ በሌሎች ሀገራት የተያዙ ማለት ነው። እነዚህ ኮስታል ኤሪያ የሚባሉት ቢፎር ዘ ስክራምብል ፎር አፍሪካ ማለት ነው። 22 which European country controlled Algeria during the scramble for Africa? Britain, France, Germany, Spain. ፍራንስ ነች። ፍራንስ አልጄሪያን ምንድነው ኮንትሮል ያደረገች ሀገር ነበረች። 23 what was the economic motive behind European colonization of Africa? Spread of Christianity, establishing naval bases, accessing raw materials, supporting missionaries. ሲ accessing raw materials ዋና እንትናቸው ያው raw material ጥሬ ዕቃ ነው። የአፍሪካን ጥሬ ዕቃ መጠቀም ነው። በፊት የባሪያ ንግድን አስፋፍተው ያው ጉልበት የአፍሪካን ጉልበት ሲጠቀሙ ኖሩ። ዜን የሰው ኃይል እየቀነሰ ሲሄድ ምክንያቱም በማሽን ተክተዋል ሀገራቸውን፣ ኢንዱስትሪ አስፋፍተዋል። ኢንዱስትሪያል ሪቮሉሽን ተካሂዷል። ዜን ለዛ ኢንዱስትሪ ጥሬ ዕቃ የሚሆን ወይም ግብአት የሚሆን ጥሬ ዕቃ ፍለጋ ነው የአፍሪካን ስክራምብል ፎር አፍሪካ ብለው አፍሪካን የተቀራመቱ ማለት ነው። 24 what term describes the European perception of Africa as uncivilized ያሉት ማለት ነው። civilizing nation, legitimate trade, the white man's burden, exploration. civilization mission ነው። civilization mission ማለት ምንድነው ብለናል ቅድም? ኢሮፒያኖች ነን ኢሮፕ የሆኑትን ሀገሮች የማሰልጠን ሞራል ኃላፊነት የሞራል ግዴታ አለባቸው የሚል ነበራቸው ማለት ነው። ይህም ማለት
ዚስ ራሽናል ጀስቲፊኬሽን ዩሮፒያን ኢንተርቬንሽን ኢን አፍሪካ ነበረው ማለት ነው። ኦኬ አንሲቪላይዝድ ናቸው ወይም አፍሪካኖች ያልሰለጠኑ ናቸው የሚል አንድምታ ነበረው ማለት ነው። ኦኬ 25 ዋት ኢዝ ዘ ኪ ፊቸር ኦፍ ኮሎኒያሊዝም? ኤ ሚቹዋል ኮኦፐሬሽን ቢትዊን ቱ ኔሽንስ፣ ቢ ቶታል ዶሚናንስ ኦፍ ዋን ካንትሪ ባይ አናዘር፣ ሲ ኢኳል ፓርትነርሺፕ ኢን ትሬድ፣ ዲ ቴምፖራሪ ኦኩፔሽን ኦፍ ካንትሪ ባይ ፎሪን ፓወርስ። ቢ ቶታል ዶሚናንስ ኦፍ ዋን ካንትሪ ባይ አናዘር ማለት ነው። አንድ ሀገር በሌላ ሀገር ቶታል ዶሚናንስ ሲኖራት ነው። ይሄ አንዱ የኮሎኒያሊዝም ፊቸር የሆነው ማለት ነው። ለምን ለምሳሌ ፍራንስ የያዘቻቸው የአፍሪካ ሀገራት ወይም ሌሎች ምንድነው በፍራንስ ስር ናቸው። ስለዚህ ፍራንስ ዶሚኔት አድርጋለች ማለት ነው ሌላውን። 26 what technological advancements contributed to the expansion of colonialism in the 16th century? Advanced weaponry, industrial machinery, navigational technology, agricultural tools. ሲ ናቪጌሽናል ቱል ያልነው ነው ወይም ናቪጌሽናል ቴክኖሎጂስ ያልነው ነው ዋናው ለኤክስፓንሽን ኦፍ ኮሎኒያሊዝም አንዱ ኮንትሪቢዩት ያደረገው ያልነው የቅድሙ ኦልሞስት የሚመሳሰል ጥያቄ ነው፣ ግን ሞር ክሊር ለማድረግ ነው። ናቪጌሽናል ቴክኖሎጂ ኢኔብል ኤሮፒያንስ ቱ ኤክስፕሎር ኤንድ ኤስታብሊሽ ኮሎኒስ ኢን ዲስታንት ሪጅንስ፣ በጣም ሩቅ የሆኑ አካባቢዎችን ሀገሮችን ለማሰስ ለማየት ኤክስፕሎር ለማድረግ አጋጣሚውን ስለፈጠረላቸው ነው። ይሄ ናቪጌሽናል ቱል ወይም ናቪጌሽናል ቴክኖሎጂ መስፋፋቱ አንዱ ኮሎኒያሊዝም እንዲስፋፋ ያደረገው ነው ማለት ነው። 27 what was the main difference between the Atlantic slave trade and legitimate trade? የአትላንቲክ ስሌቭ ትሬድ የሚባለው እና legitimate trade what is the difference? A legitimate trade involved traditional human beings. B legitimate trade occurred only within Europe. C the Atlantic slave trade was voluntarily, while legitimate trade was not. The legitimate trade was based on exchange of raw materials. ዲ ነው። ይህ ሌጂቲሜት ትሬድ ቤዝድ ኦን ሮ ማቴሪያልስ ነው። አትላንቲክ ስሌቭ ትሬድ ግን ምንድነው? ስሌቭ ነው፣ ባሪያ ነው፣ የሰው ልጅ ነበር የሚሸጠው። ይህ አትላንቲክ ስሌቭ ትሬድ ወይም አትላንቲክ ስሌቭ ንግድ የሚባለው ማለት ነው። የባሪያ ንግድ አቦሊሽ ከተደረገ ከቆመ በኋላ ይሄ ሌጂቲሜት ትሬድ የሚባለው መጣ ማለት ነው። ያ ማለት ሮ ማቴሪያሎችን ኤክስቼንጅ ማድረግ ነው። ሮ ማቴሪያል ይወስዱና እነሱ ያን ሮ ማቴሪያል ሰርተው ወደ አፍሪካ የሰሩትን እቃ ደግሞ የመላክ ወይም የመቀየር ሂደት ነበረ ማለት ነው። ይሄ ሌጂቲሜት ትሬድ የሚባለው 28 why did European missionaries appeal to their governments for the help in Africa? A to fund military expeditions, B due to their limited success in converting African to Christianity, C to gain political control of African territories, D to build schools and hospitals. B due to their limited success in converting Africa to Christianity ማለት ነው። ኦኬ የኢሮፒያን ሚሽነሪ ቱ ዜር ገቨርንመንት ለእርዳታ ራሳቸውን ኮንቨርት ያደረጉት ምንድን ነው? ሚሽነሪስ አፒል ፎር ሄልፕ ቢኮዝ ዘይ ኮንቨርት ሌስ ዛን 1% ኦፍ ነን ሙስሊም አፍሪካንስ ኤንድ ኒድድ ፖለቲካል ኤንድ ፊዚካል ሰፖርት ማለት ነው። የፖለቲካ እና የፊዚካል ሰፖርት ከመንግስታቸው ይፈልጉ ነበር፣ ከኢሮፒያን ገቨርንመንትስ ይፈልጉ ነበር። ምክንያቱም ሌስ ዛን 1% የሚሆነውን የአፍሪካ እንትን ወደ ክርስቲያኒቲ ኮንቨርት ያደረጉት። ያ ማለት ኢፌክቲቭ አልሆኑም ማለት ነው። ለዛ ኢፌክቲቭነስ ደግሞ ማለት ነው። ኦኬ 29 which group of European explorers is believed
that have been motivated by pure scientific inquiry. A. Explorers arriving after the 1850s. B. Missionaries. C. Explorers arriving before the 1850s. D. European merchants. ሲ ኤክስፕሎረርስ አራይቪንግ ቢፎር ዘ 1850s ማለት ነው። ኦኬ አርሊ ኤክስፕሎረርስ ፕሪ 1850s ማለት ነው ዌር ኦፈን ሞቲቬትድ ባይ ዘ ሳይንቲፊክ ኪሪዮሲቲ አንላይክ ሌተር ኤክስፕሎረርስ ሁ ዌር ኦፈን ገቨርንመንት ኤጀንትስ። ከዚህኛው በፊት ግን አርሊ ቢፎር 1850s የነበረው ምንድነው ሳይንቲፊክ ኢንኩሪ ነው። ሳይንሳዊ እንትን ነበረ ምርምር ነበረ ማለት ነው። ከዛ በኋላ ግን ያው ገቨርንመንት ኤጀንቶች ናቸው የተለያዩ አሳሾቹን ያሰማሩ የነበረው ወደ ተለያዩ ሀገሮች እንዲሄዱ ያደርጉ የነበሩት ማለት ነው። ሰርቲ ዋት ዋዝ ዘ ፕራይማሪ ኢኮኖሚክ ሞቲቭ ፎር ኢሮፒያን ኮሎናይዜሽን ኢን አፍሪካ? ኤ ቱ ስፕሪድ ክርስቲያኒቲ፣ ቢ ቱ አኳየር ሮ ማቴሪያል ኤንድ ኦፕን ኒው ማርኬትስ፣ C to establish naval bases, D to unify African kingdoms. B to acquire raw materials and open new markets ነው። ዋና ፕራይመሪ ኢኮኖሚክ ሞቲቭ የኢሮፒያኖች ኮሎናይዜሽን አፍሪካን ለመያዝ እንትን ያሉት ምንድነው ለኢንዱስትሪያቸው ግብዓት የሚሆን ጥሬ ዕቃ ፍለጋ ነው ብለናል አልቀድም። ጥሬ ዕቃ ፍለጋም ብቻ ሳይሆን ኒው ማርኬት አዲስ ገበያንም ፍለጋ ነበረ። ኒው ማርኬት ስንል ምንድነው ኢሮፒያኖች በኢንዱስትሪ አድገዋል፣ ኢንዱስትሪያላይዜሽን ተስፋፍተዋል። ስለዚህ በኢንዱስትሪ ያመረቱትን ለምሳሌ ልብስ ሊሆን ይችላል ወይም ብረታ ብረት ሊሆን ይችላል ወይም መሳሪያ ሊሆን ይችላል እሱን የሚሸጡበት ገበያም ይፈልጉ ነበረ ማለት ነው። ተጨማሪ ከሮ ማቴሪያል በተጨማሪ ኦኬ የፓርት ዋን ጥያቄዎች ከ1 እስከ 30 ያሉት እነዚህ ናቸው። 2 3 4 እና 5 ፓርቶች አሉ እዚህ ዩኒት ላይ ብቻ የምንሰራቸው አጠቃላይ 155 ጥያቄዎች ናቸው እዚህ ዩኒት ላይ የተዘጋጁ። እነዚህ ጥያቄዎች መጽሐፉን ረጅም ጊዜ ከማንበብ እና አሰልቺ ከሆነ ኖት ይልቅ እንደዚህ ጥያቄዎችን ብትሰሩ በጣም ኢፌክቲቭ ትሆናላችሁ። በቀላሉ አንደርስታንድ ታደርጉታላችሁ። ቶፒኩን እያንዳንዷን ቶፒክ ነው በጥያቄ መልክ ያወጣ ነው። ጂኦግራፊ፣ ኢኮኖሚክስ እና ሌሎችም የትምህርት አይነቶች እንደዚሁ ከ9ኛ እስከ 12ኛ ክፍል በጥያቄ መልክ እንዲሁም በቲዩቶሪያል እና አጫጭር ኖቶችን በማዘጋጀት ላይ እንገኛለን። እነዚህንም እዚሁ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ጥያቄዎቹን የያዘ አጋዥ መጽሐፎች አዘጋጅተናል። እነዚህ አጋዥ መጽሐፎች ሁሉንም የትምህርት አይነቶች ከ9ኛ እስከ 12ኛ ክፍል ያሉ የተለያዩ የትምህርት አይነቶችን ጥያቄዎችን ከነ መልስና ማብራሪያ ጋር ሾርት ኖት ጋር ያስቀመጥንበት መጽሐፍ ነው። ይህንን አጋዥ መጽሐፍ በፒዲኤፍ ወይም በሶፍት ኮፒ ማግኘት ከፈለጋችሁ እዚህ ጋር በተቀመጠው አድራሻ ጻፉልን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ቶፒኩ ጠቃሚ ሆኖ ካገኛችሁትና አሪፍ ነው ካላችሁ ለጓደኞቻችሁም ሼር እያደረጋችሁ እያስተዋወቃችሁ እንላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ